ላችሁ አይነት አለው የሰው ልጅ ሽንፈት አይነት አለው እና የሆነ ሰፖርት ቢደራረጉ ብዬ አሰብኩኝ። እግዚአብሔርን በቃ የሆነ ለእነዚህ እኮ እኔ እኮ የኔ ልጆች ብትናደዱብኝ እኮ አይቆጭም እኮ ማርያምን ቤት አትስጭ እኮ የምትሉኝ አሁን ነው እኮ የምረዳው። እየቆየ እኮ ነው የሚገባኝ። እነዚህ እኮ ውጦ ዝም ችጋራም ናቸው እኮ በችግር ጊዜ በሆነ ነገር ጊዜ እኮ ማይደጋገፉ ናቸው። ለልመና አብራቻቸው ቁጭ ብላችሁ አበባ ለመለመን ትሳተፋላችሁ እንጂ እነዚህ ከውስጥ ማለት ነው መርዝ ናቸው። ቆሻሾች እንዴት እንደተናደድኩኝ። እሺ ሰው እንዴት ያለውን አያካፍልም። በኢየሱስ ክርስቶስ ስም ረ እነዚህ እስጢፎ ልክ እንደ ታኩር ጊፍት አይሰጥም። ጌመሮች ባይ ኖ እስጢፎ ይመቸውም። እኔ በነገራችን ላይ ይኸውላችሁ ከእስጢፎ ጋር እኮ ተጣልተናል አይደለ? ለሰው ብሎ አሽቃብጦ ነው አይደል እኔን ተናገረኝ የሚያልፍ መስሎት። ግን ይመቸው ከከፈተለት ይበርግድለት። እንኳን ደስ ያለው አባቴ ሙት ምን አገባኝ እኔ እንኳን ደስ ያለው። እኔ ደበረኝ አንዳንድ ጊፍተሮች ሰዎች ይሄንን ለዚህ ሰው ስጡ ሲሏቸው ነው የሚሰጡት። ሁለተኛ ነገር ደግሞ ጌመሮች ደግሞ ማለት ነው መጥተው አሽቃብጠው ኮሜንት ላይ አሽቃብጠው ምናምን አትሊስት እንኳን 5,000 አይሰጡትም እንዴ? እኔ እኮ ለታኩር እኮ ቶፕ ጊፍተሩ እኮ ቶፕ ላይ እኮ መቀመጥ የለብኝም እኮ እንዴ? እኔ ራሴን ሳየው ደነገጥኩኝ። ለምን እኔ ታኩር ጓደኛ አይደለ? አንግባባ አላወራው ማርያምን ነው የምላቸው። አንግባባ አላወራው በቃ የሆነ አመጣጡን አይቼዋለሁ ከድሮ ምናምን ነገር ሰው ልጅ እንዲህ ሲለወጥ በቃ ደሳሌ ምናምን። እኔ ባልጣላ ከስጢፎ ጋር ለስጢፎ የምሰጥ ሰው ነበርኩኝ። ማርያምን እኔና ስጢፎ ባንጣላ ምናምን ለዚህም ለዛም ነው የምሰጥ ሰው ነኝ እኔ ምን አይነት ጌመሮች ችጋራም ሆዳም እንደሆኑ አላውቅም። እናቴን እንሳኝን ጋይስ። ለዚህ እኮ ነው ማይበረክትላችሁ። ለዚህ እኮ ነው 5 ዓመት የምትለምኑት ከልመና ድክረት የማትወጡ እኮ ለዚህ ነው። 5 እኔ አሁን ልመና እንኳን አንድ አበባ ማለት ከጀመር 2 ዓመት ይሞላኛል እንዴ? 5 ዓመት 6 ዓመት እኮ የምትለምኑት ማያልፍላችሁ እኮ ሼር ስለማትደራረጉ ሆዳም ናችሁ እኮ። አንዱን ጥሎ አንዱን አንጠልጥሎ ስለምትሄዱ እኮ ነው። እርስ በርስ ስለምትቀጣጠሉ ስለምትቀናኑ እኮ ነው የማያልፍላችሁ። 5 ዓመት ሙሉ የምትለምኑት 5 ዓመት ሙሉ የምትለምኑት ወንበር እየቀያየራችሁ ወንበር ከራሴ እያደረጋችሁ የምትለምኑት እኮ አያልፍላችሁም። ለምን ሼር አትደ እኔ አሁን ኖሮኛ አይደለም እዚህ ከእናንተ እኩል ለሚሰጠኝ ሌብል 40 የገባሁት ነው መቤቴን ኖሮኛ አይደለም። እግዚአብሔር ግን ለአንዱ ስሰጥ ይጨምርልኛል። ለምን እንዴት እንደሆነም አላውቅም። እናቴ እኔ እዛ ሰሞኑን አልተጫወትኩም ማንም እየሰጠኝ አይደለም። ግን ዛሬ ጠዋት ስገባ ባረካችሁኝ ሄጄ ለታኩር ሰጠሁት። በቃ ስጡ ይሰጣችኋል። ሆዳም ተራድጄ እኮ ነው ጋይስ። እናቴ ትሙት ሰውነቴ እሳት ሆነ በኢየሱስ ስም። እኔ ለእነዚህ አበባ መስጠት እራሱ አያስፈልግም ጋይስ። ለእነዚህ አበባ መስጠት አያስፈልግም ማለት እኔ አሁን ሄዶ ሰው ልጅ ገንዘቡ ዌስት ያደርግ ማለት አይደለም። እሺ አሁን ላረምላችሁ በሰው ገንዘብ ታዣለች ሰው ለምኖ ባመጣ ምናምን እንዳትሉ። ግን እንደዚህ አሁን ለምሳሌ ጓደኛሞች ሰው ሲሆን በአካል የምትተዋወቁት ሰው ሲሆን እንደዚህ አይነት ነገር ይሄ ቀጠሮ ጌም ምናምን ሲኖርባቸው ሁለቱን ጓደኞቻችሁ ከሆኑ እስጢፎም ታኩርን ጓደኛችሁ ከሆነ 10,000 ካላችሁ 5,000 ለታኩር 5,000 ለስጢፎ 4,000 ካላችሁ 2,000 ለታኩር 2,000 ለስጢፎ። በቃ የሆነ መከፋፈል በኢየሱስ ክርስቶስ ስም። ኤኒዌይስ ለአሸናፊ እንኳን ደስ ያለክ ታኩርዬ የሚመችክ ያንን ነው የምለው። እኔ ጨርሻለሁ። ራሴን አመመኝ እኮ ወዶቼ። ኧረ ተውኔ እንዳይደብረው። አቤት ቆይ እስኪ ጋይስ ይቅርታ። አይ ቲንክ ጮኩባችሁ ሶሪ። ከነ ውሻዬ ነው የመጣሁት። ታኩሬ እንዴት ነክ? አለን እንዴት ነህ? አይ አሪፍ አሪፍ። አንቺ ምርጥ ልጅ ነሽ ወላሂ በጣም ምርጥ ልጅ። በቃ አረ ምንም ችግር የለውም። እኔም እንትን ያልኩት ነው አይውሽ ቢኖረኝና በደምብ ሰፖርት ባደረኩ ግን በቃ እንዳይደብር ምናምን። እሺ ታኩሬ ይሄ ጌም ነው ጓደኛ ነው። እኔ በደንብ ለብልቤያቸዋለሁ ሪከርድ ላይ ለብልቤያቸዋለሁ ግን ያው እስጢፎም ጓደኛ ነው። ኢትሶኬ ያሸንፍ ይመቸው። እኔ ብዙ የታዘብኳቸው ሰዎች አሉ። ቤታዩ አንድ ነገር ሆን ያለበትን እኔ ልንገርሽ። አንድ ሰው አንድ ባለሀብት መቶ 17 አንበሳ መውረድ አለበት። እሺ ሼር አይኖ ሼር ቢደራረጉ አሪፍ ነበር። ግን ኢትሶኬ ታኩርዬ ነው ያባት እስጢፎ ያካፍልሃል። ከወሰደው አንበሳ ላይ ግማሹን አንተ አሳድግ። ግማሹ የዲቦራ ነው ከዲቦራ ነው ተቀብሎ ነው ግማሹን ቀብድ እኮ ግማሹን ስማ ከሱ ወስደ አንበሶቹን እንግዲህ እንትን በል አሳድጋቸው።
እንዳይደብር እሺ። ታኩሪ ይመች ግን አልደበረኝ ግን አንቺ ተለያልሽ ላይ በጣም እናመሰግን። ምንም ችግር የለውም። ምንም ችግር የለውም። ይመች በቃ ፈታ በል እሺ። ታኩሪ አይደለም ዝም ብዬ አግኝቼ ለነገር ስል ስገባ ፊት ለፊት ያገኘሁትን ነው ያደረኩት። ካሜራችን ነው መስሎ ደግሞ በዚሁ እንዳይሄዱብን እኔ እኮ አብራችሁ ገብታችሁ መስሎ ፈታ በል ምንም ችግር የለውም። እሺ ምንም ችግር የለውም። ይመቻችሁ። እሺ ፈታ በሉ። እሺ እሺ ቻው። እሺ ቻው ቻው። ይመቸው ጋይስ። እኔ ያዝናለሁ። አይዶን ኖ ጋይስ አይዶን እኔ አይዶን ኖ እኔ ልቤ እኔ መድኃኒዓለም እኔ ምን አይነት አይዶን ኖ ጋይስ አይዶን ኖ። እግዚአብሔርን አሳዘነኝ ገብርኤል። ለምን መሰላችሁ? በቃ ሰዎች የሆነ ከአንዱ ጋር ፒስ ከሆናችሁ የሆነ ባለሀብት የምታውቁ ከሆነ በቃ ለአንዱ ይነግሩታል። ለዚህ ሰው አድርግ፣ ይሄ ሰው ለእኔ አልቆመም፣ ወይ ሰው ለእኔ አውርቶ አያውቅም፣ ይሄ ሰው የኔ ጓደኛ ነው ይባላል። በቃ ከዛ እነዛ መጥተው ለዛ ይሰጣሉ ምናምን። እናቴ ትሙት እኔ አይዶን ነው ፌር የሆነ ነገር ቲክቶክ ላይ ቢደረግ ነህ ነው ጋይስ። እግዚአብሔርን አዘንኩኝ ግን ኢትስ ኦኬ በቃ እነሱ ጓደኛሞች ናቸው። ማነው ታኩርና ስጢፎ ነገ አብረው አንድ ሰሀን ላይ የሚበሉ ናቸው። በዛ ይመቻቸው፣ ፈታ ይበሉ በቃ። ኤኒዌይስ የምትሉት የመጨረሻ ነገር አለ? ኧረ ተወኝ። እኔ ኤክስፔክት ያደረኩት ስትሰው ነበር። ስትሰው የጠበቅኩት ሰው ነበረ። ማርያምን ስትሰው የጠበቅኩት ነበረ። ግን አይዶን ኖ ያረ እንደውም ታኩር ጠንካራ ነው። እኔ በሆንማ በስም ዝርዝር አለቃቸው ነበረ። በስም ዝርዝር ለጥፌ ሄድባቸው። እኔ ምንም አለንም ለነገሩ። እኔም በሆን ስጢፎ ጥቁር ዶሮ ይዞ ነበረ ጋይስ። ስጢፎ በሾርኔ ጥቁር ዶሮ ይዞ ነበረ። እንትና በላቸው ይዞለት ነበረ ከስር። በዛ በጥቁር ዶሮ ጠምጥሞበት ነው ወይ ዘንድሮ። የመጨረሻ የምትሉት ነገር አለ? 7,000 ሰዎች አረጌ አፈ ሰው ጌመሮቹ ግን በስመ አብ። እኔ ለጌመር ከዛሬ ጀምሮ እንዳው እግዚአብሔርን ካልሰጡኝ በስተቀር እኔ አንዲት አበባ በስተት እንኳን አበባ አይደለም ማለት ነው በአንበሳ ቤቢ ላይሆን ተጫውቼ 2 ቀን አይደለም 1 ደቂቃ አላስቆማቸው እንትን አልላቸውም፣ አላስጠብቃቸውም። አፍንጫቸውን ይዤ ነው የምቀበለው። ተጨካኝ ናቸው ግን እናቴ ትሙት ጨካኝ ናቸው ግን በኢየሱስ ክርስቶስ ወይኔ ጨካኝ ናቸው ግን ጋይስ። ኧረ እኔ ጌም የለኝም ውዴ። በዚህ ሁኔታማ እኔማ ሴራ ነው የሚሰራብኝ። አዳሜ ሁሉ ማለት ነው ለሽማግሌና ለምን ቂጧን እያፈነደደች ዳቧ ምኗን እየላከች ነው ለእኔ እንድሸነፍ የምታደርገው። ተበሳጥረው ነው እኔን ማንት የሚሉኝ። እኔ አልጫወትም ውዶቼ። እኔ እንዲሁ የምትሰጡኝ ራሱ የቀጠሮ ጌም ነው። እግዚአብሔር ይስጣችሁ። እኔ አልጫወትም ውዶቼ። እኔ ብዙ ሴራ ነው የሚሰራብኝ፣ ድራማ ነው፣ ሴራ ነው የሚሰራብኝ። እንዲሁ ስጡኝ፣ ሁሌም ስጡኝ። ዛሬ ጠዋትም እንደሰጣችሁኝ ስጡኝ፣ ሁሌም ስጡኝ። ሌላ አልፈልግም። የቀጠሮ ጌም በቃ ይማርበታል። ግን ኤኒዌይስ ወች ጉናሁም ፎንቴን ናሁም ሰጥቶታል። አይቻለሁ። ናሁም ሲሰጠው ናሁም ይመቸው። ናሁም ሰጥቶታል ጋይስ፣ ናሁም ሰጥቶታል። ያው ግን አባቱ ትንሽ አሽቃበጠ። በኮፍያ ነው እንዴ? ማን ነው በፎቶ እንዴ ገባሽው? እና ሰው ተናርጄ ነው በታኩር እየለበለብኳችሁ ነው። ጌመር አልቀረ ጊፍተር አልቀረ ልብልብ ነው ያደረገው። አንተ ምን አባት ግን በጣም ነው የሚያስጠላው። ይቅርታ አድርግልኝ ማለት ማካፈል አትሊስት ትንሽ አካፍል። አንድ ነገር ልንገርሽ፣ ባይዘው ቤታዩ ግን ገንዘቡ ነው ግን አትሊስት አይደለም። እኔ አንድ ነገር ልንገርሽ፣ ልንገርሽ። እሺ ኦል ዲዩ ቱ ሪስፔክት ማለት ነው ማውራሽ። እሺ ገባሻ? እሺ አንድ ሰው ለፈለገው ሰው መስጠት መፍቱ ነው። እቀበላለሁ። ወይ አይደለም ስሚ፣ አንድ ሰው ለፈለገው ሰው መስጠት መፍቱ። ገባሻ?
ከአንድ ወር በፊት ስቲቭ ታኩር ማን ነው አወድን ቃል አስገብቶታል። የቀጠሮ ጌም አለኝ ናልኝ ብሎት፣ ለዛውም አወድ ራሱ ከታኩር ጋር መሆኑን አያውቅም። ጌሙ ራሱ ማለት ነው። ገባሻ? ቃሉን የሚጠብቅ ሰው ነው። ትላንትናም አለው እሺ እመጣለሁ አለው። ኢቨን ታኩርን ዛሬ እኔ ቀን ደውዬ እንኳን ነግሬዋለሁ እንዳይደብርህ ዛሬ ኦልሬዲ ከአንድ ወር በፊት ቃል ስላስገባው አወድ ስቲቭ ጋር ነው የሚሆነው፣ ግን ይክሳል፣ በጣም ይክሳል ብዬዋለሁ። እግዚአብሔር ምስክሬ ነው የምልሽ። ራሱ ቃል በቃል አወድ ለእኔ የነገረኝን ነው የነገርኩት። ገባሻ? እሺ ናሁም የደበረኝ እሱ እኔ አሁን ልንገርሽ ቤታ እሱ ያሰበውን ነገር አረገ። ገባሻ? ለምን ለስቲቭ ለምን ማካፈል ነበረበት ኦር ምናምን እኔ ምን አውቃ መፍቱ ኖ እሺ አሁን አወረካ ናሁም እኔ ደግሞ ላውራ። አሁን አንተ እንደዚህ እንዳልከው ሰዎች ደግሞ አስተያየት ይሰጣሉ። እኔም ሆነ መሰሎች አስተያየት እንሰጣለን አይደለ? ሁሉም ሰው አስተያየት ይሰጣል። ገባክ? አስተያየት እንደመስጠት ደግሞ እኔ አሁን ለምሳሌ አቦቹ ውሻ በገናሻለ ቅማላ ማፍሸን ዝግናች አጥረብሽ እንደ ምንድን ነው እንደ አስተያየት ሰጪ እኔን ከጠየቀኝ ለምሳሌ አንድ ሰው በገንዘቡ መስጠት ይችላል። 100% እቀበላለሁ። በገንዘቡ ለፈለገ አይደለም መስጠት ቂጡን እዚህ እየጠረገ ማንም ሰው በገንዘቡ መናፈር ይችላል፣ እንደፈለገ ማድረግ ይችላል። እኔ የደበረኝ አንድ ነገር ምን መሰለህ? አወድ ሌላ ጊዜ ሰዎች ጌም ሲጫወቱ ማነው ስሟን ንገሩኝ በጊዜ አትሮኖስ እና ታት ሲጫወቱ አትሮኖስ ጋር ፑሽ እያደረገ 1 ሚሊዮን ምናምን ታት ጋር ሰው አልነበረም። ልክ እንደ ታኩር ነበር። ሄዶ ለታት አንበሳ ዩኒቨርስ ምናምን ሲሰጠው ነበር። ገባት? አትሊስት እንኳን የሆነ ተመጣጣኝ ቢያደርገው ትንሽ መቶ እንኳን 1-2 አንበሳ እዚህ ሰጥቶ እዛ ቢያደርግ ሀሪፍ ነበር። ለምን አሁን አወድ በጣም መልካም ሰው ጥሩ ሰው እንደሚባለው ትንሽ ሰፖርት ቢያደርግ መልካም ነበር ነው። ገባት? እዚህ ጋር ቆይ ንገር። እኔ ታኩር ጓደኛ አይደለም አላውቀውም አይደለ? አንግባባም አላውቀውም። ግን ጀስት አንድ ቀን ብቻ ስላወራን ብቻ ነው የሆነ ጥሩ መልካም ነገር ሲሰራ ስላየሁት ዝም ብዬ እኔ ነኝ ቶፕ የተቀመጥኩት። ያሳፍራል እኮ ጓደኞቹ አብረው የሚበሉ አመስግኛለሁ። አንተ አመስግኛለሁ። ናሁም ሰጥቷል። ጌመሮች ናሁም ሰጥቷል። ሰፖርት አድርጓል። አይቻልም። በቃ እኔ እኮ ነኝ የሰጠሁት አይደለ? ግን እምልሽ ማለት ነው አዋድ ማለት ነው የዛሬ ወር ነው ቃል የገባለት ለስቲቭ መስጠት መፍቱ ነው። መቶ አንበሳ የሰጠው መፍቱ እኮ ነው። ታኩር በ300,000 ስለተሸነፈ ታሳፍራላችሁ ምናምን በጣም በ300,000 አልተሸነፈም። እስጢፎ 3 ሚሊዮን ነበረ። ታኩር 300,000 300,000 ሆኖ ስለጨረሰ ነው ያልኩሽ። ገባሻ? ግን ለፈለገው ሰው መስጠት ከፈለገ እሱማ ናኦሚ ግን ያኔ ደግሞ አንድ ነገር ልንገርሽ። ለታት ያኔ አትሮንስ እና ታት ሲጮቱ ለታት ከጨረሰ በኋላ ጌሙን ሄዶ ሰጠው ነበርኩኝ ላትሮንስ እኔ ስሰብ ነበር። ሆል ታይም ነበር ቁጭ ብዬ የተከታተልኩ ነበር። ከዛ ሄዶ አልሰጠውም። ከዛ በፊትም ሰጥቶታል። ጌሙን እየተጫወቱ ሰጥቶትን ከዛ በኋላ ምን የሰጠው ማለት ነው። ገባ? ልንገርሽ አንድ ነገር እግዚአብሔር ምስክሬ ማለት ነው። እኔ ሰው ብዬ ነው የሰጠው ታት